በእንጅባራ ከተማ የሚገኘው ኮሶበር ጤና ሳይንስና ቢዝነስ ኮሌጅ ለሁለተኛ ዙር በተለያዩ ሙያ ዘርፎች ያሰለጠናቸውን ተማሪዎች አስመረቀ። የትግራይ ወጣቶች ትግሉን እየተቀላቀሉ ያለው ታፍነው ሳይሆን በፈቃዳቸው ነው ሲሉ አቶ ኪዳን አመነ ተናገሩ። ኢሰመኮ ደግሞ ወታደራዊ ምልመላው ጉልበት ብዝበዛና ጦር ወንጀል ነው ሲል ወቀሰ። ግብጽ በእስራኤል ላይ በጦር ብልጫ የበላይነት እንዳታገኝ ለመከላከል አሜሪካ በግብጽ ላይ ገደቦችን ከጣለች በኋላ ቱርክ የግብጽን የኤፍ-16 ተዋጊ ጀቶች አቅም በዘመናዊ የውጊያ ስልጠና ስርዓት እያሳደገች ነው ተባለ። ከ640 ሺህ በላይ ሊባኖሳውያን ስደተኞች ወደ ቤታቸው መመለሳቸው ተገለጸ። ትራምፕ ኢራን ስምምነት ለማድረግ እየለመነች ነው አሉ። አሜሪካዊው የፖለቲካ ሳይንቲስት ጆን ሜርሺመር ፑቲን የምዕራቡ ዓለም የመጨረሻው ግብ የሩሲያን ሽንፈት እንደሆነ እርግጠኛ ነው አሉ። በአያቶላ አሊ ሀሜኒ የቀብር ስነ ስርዓት እስከ 20 ሚሊዮን ሰዎች ይገኛሉ ተብሎ እንደሚጠበቅ ተገለጸ። ልጃቸው ሙጃታ በደህንነት ስጋት ምክንያት አይገኝም ተብሏል። አሜሪካ 250ኛ ዓመት የልደት በዓሏን በርችትና በከፍተኛ ሙቀት ታጅባ አከበረች።